በእናታቸው ማህፀን ውስጥ ሆነው ሁለት ህፃናት ሲያወሩ የሰማሁትን ልንገራችሁ። የመጀመሪያው ህፃን ጠየቀ፣ ከወሊድ በኋላ ባለው ህይወት ታምናለህ? ሌላኛው ህፃን መለሰ፣ በእርግጥ ከዚህ በኋላ የሆነ ነገር መኖር አለበት። ምናልባት እዚህ ያለነው ለሚመጣው ለመዘጋጀት ይሆናል። የመጀመሪያው ህፃን በቁጣ እንዲህ አለ፣ የማይረባ ነገር አታውራ፣ ከወሊድ በኋላ ህይወት የለም። አለ ካልክ ምን ሊመስል ይችላል ብለህ ታስባለህ? ሁለተኛው ህፃን በእርጋታ እንዲህ ሲል መለሰ፣ በትክክል አላውቅም፣ ምናልባት ግን ከዚህ የተሻለ ብርሃን ሊኖር ይችላል። ምናልባት በእግራችን መራመድ እንችላለን፣ በአፋችን መብላት አሁን ከምናውቀው የበለጠ አስተዋይ እንሆን ይሆናል። የመጀመሪያው ህፃን በመሳለቅ እንዲህ አለ፣ መራመድ፣ መብላት ይህ የማይመስል ነገር ነው። እምብርታችን እኮ የምንፈልገውን ነገር ይሰጠናል። አሁን ካለንበት ውጪ መኖር ጭራሽ የማይታሰብ ነው። ከወሊድ በኋላ ህይወት ምክንያታዊ ያልሆነ ጭራሽ የማይቻል ነው። ሁለተኛው ህፃን እንዲህ አለ፣ ምናልባት ነገሮች በዚያ ይለዩ ይሆናል። ምናልባትም እምብርታችን በዚያ አያስፈልገን ይሆናል። የመጀመሪያው ህፃን እንዲህ አለ፣ ከወሊድ በኋላ ህይወት ካለ ማንም ተመልሶ ወደኛ መጥቶ ይህንን አልነገረንም። ወሊድ መጨረሻችን ነው። ከዚያ በኋላ ምንም የለም፣ የትም አንሄድም፣ ዝምታና ጨለማ ብቻ ነው። ሁለተኛው ህፃን በጉጉት ግን እናታችንን ብናገኛትስ ሲል ጠየቀ። የመጀመሪያው ህፃን ሳቅ ብሎ እንዲህ አለ፣ እናት በእናት ታምናለህ? አሁን የት ነው ያለችው? ካለች ታዲያ ለምን አትታየንም? ሁለተኛው ህፃን መለሰ፣ እሷ በዙሪያችን ነች፣ እኛ የእሷ ነን፣ በእሷ ውስጥም እንኖራለን። ያለ እሷ ይህ ያለንበት ዓለም አይኖርም፣ ምንም ነው። የመጀመሪያው ህፃን አላየኋትም፣ ስለዚህ እሷ እውነተኛ አይደለችም፣ ሎጂካል እንሁን እንጂ አለ። ሁለተኛው ህፃንም አንዳንድ ጊዜ በዝምታ በእውነት ስታዳምጥ መኖሯ ይሰማሃል። በፍቅር ከላይ ወደ ታች ስትጣራ ድምጿን ታዳምጣለህ። በማህፀን ያሉት እነዚህ ሁለት ህፃናት ጨዋታቸው አያልቅም። እናንተን ግን ልጠይቃችሁ፣ እምነት ምንድን ነው? ገና ማየት ባንችል እንኳን ከዚህ የበለጠ እንዳለ እንደሚመጣ ማወቅ ማመን አይደለምን?